ታሪካችን የሚያጠነጥነው ጄዲና ሞክ በተባሉ መንትዮች ላይ ሲሆን ቤተሰቦቻቸው በሙሉ ዘራፊዎችና ወንበዴዎች ናቸው። ጄዲ ይህንን አኗኗር ሙሉ በሙሉ ተቀብሎት በዝርፊያው ሲኮራ፣ ሞክ ግን ከወንጀል ወጥቶ ነፃ ህይወት መኖርን ይመኛል። ምንም እንኳን ፍላጎታቸው ቢለያይም ገንዘብ ለማግኘት ግን ማንኛውንም ስራ አብረው ነው የሚሰሩት። የመጀመሪያው ትዕይንት ላይ ሁለት ወንድማማቾች የሰረቁትን ካዝና በፈንጂ ለመክፈት እየሞከሩ ይታያል። ከከፈቱትም በኋላ ገንዘቡን ይዘው ወደ ውስጥ በመግባት የሰረቁትን ገንዘብ ለቤተሰቦቻቸው ያሳያሉ። ቤተሰቦቻቸውም እንደኮሩባቸው ይነግሯቸዋል። ከቆይታዎች በኋላ እናታቸው ካት ከፍቅረኛዋ ግሌን ጋር ከዝርፊያቸው ይመለሳሉ። በወቅቱ እጅግ ውድ ገንዘብ የሚያወጡ ዳይመንዶችን ቢሰርቁም ፖሊሶቹ እያሳደዷቸው ነበር። በዚህ መሃል ግሌን በጥይት ይመታል። በዚህ ሁኔታ እዚህ መቆየት ስለማይችሉ ካት በአፋጣኝ እቃዎቿን ከሰበሰበች በኋላ ለልጆቿ ይሄ የመጨረሻ የሚተያዩበት ቀን ሊሆን እንደሚችል በመንገር ትሄዳለች። ፖሊሶቹ ግን ከኋላቸው እየተከተሏቸው ነበር። ካት ለግሌን ሁሉም ነገር ደህና እንደሚሆን ትነግረዋለች። ግሌን ግን በጣም ጭንቀት ውስጥ ስለነበር ሁሉንም ዳይመንዶች በማውጣት ይውጣቸዋል። በቀጣይ ትዕይንቱ ከ5 ዓመታት በኋላ ተቀይሮ ጥንዶቹ የ$4 ሚሊዮን ይዘው እንደጠፉና እንዳልተያዙ ያሳየናል። ጄዲ እና ሞክም የሚያውቁትን ብቸኛ የሌብነት ስራ ቀጥለውበታል። ጄዲ ለወንድሙ እያንዳንዱ ዝርፊያ የመጨረሻቸው እንደሆነ በመንገር ከሌብነት መውጣት የሚፈልገውን ሞክን ያስቀረዋል። አንድ ምሽት ለረጅም ጊዜ ሲያጠኑት ወደ ነበረው ቦታ ለዝርፊያ ይሄዳሉ። መግቢያና መውጫውን ሰዓቱንም ጠንቅቀው ያውቁታል። መኪና ውስጥ በተቀመጡበት ሰዓት ለ25 ዓመት ጠፍታ ስለቀረችው እናታቸው ማውራት ይጀምራሉ። ሞክ ዝርፊያ ብቻ አስተምራቸው ስለጠፋች እሷን ተወቃሽ ቢያደርግም ጄዲ ግን ማድረግ ያለባትን እንዳደረገች ይነግረዋል። ሁለቱም ልዩነታቸውን ከፈቱ በኋላ ተልኳቸውን ለመጀመር ወደ ውስጥ ይገባሉ። ሞክ ካዝናውን ሲታገል፣ ጄዲ ግን ሌሎች እቃዎችን መፈተሽ ይጀምራል። ሁሉም ነገር በእቅዳቸው መሰረት እየሄደ ባለበት ወቅት አንድ ጥበቃ ጄዲን ቆሞ ይመለከተዋል። ጄዲ ላለመታሰር ለጥበቃው እቃ ዴሊቨሪ ሊያደርግ እንደመጣ ቢነግረውም ጥበቃው አላመነውም ነበር። በቀጣይ ጥበቃው ሊይዘው ወደፊት ይጠጋል። በዛው ሰዓት ግን ሞክ ከጀርባው ያጠቃውና ራሱን እንዲስት ያደርገዋል እና ሞክ ስፍራውን ለቀው በፍጥነት ማምለጥ እንዳለባቸው ወስነው ይወጣሉ። ወደ መኪናቸው ሊገቡ ሲሉ ግን ቤቱ በጠቅላላ በፖሊሶች ተከቦ ነበር። ሞክ ከአንድ ፈርኒቸር ስር ሲደበቅ፣ ጄዲ ግን ይያዛል። ትዕይንቱ በቀጣይ ከ5 ዓመት በኋላ ተቀይሮ ጄዲ ከተጠበቀው ቀን ቀድሞ ሊፈታ ነው። ሌላ እስረኛ ይህንን እንዴት ማድረግ እንደቻለ ሲጠይቀው በጥሩ ስነ ምግባሩ ምክንያት እንደሆነ ይነግረዋል። እውነታው ግን ይህ አልነበረም። ከእስር ክፍሉ እንደወጣ ፋርፉል የተባለ ፖሊስ ወደ እርሱ ይመጣል። እውነታውን ስንረዳ ቅጣቱ የቀለለለት የውስጥ ሰዎችን በማናገር እንደሆነ እንረዳለን። ጄዲ ፋርፉልን በማመስገን አንድ ቀን እንደሚከፍለው ይነግረዋል። ፋርፉል ግን ሌላ የተስማሙበት ነገር እንዳለ ያስታውሰዋል። ይህም ከ25 ዓመት በፊት እናቱ የሰረቀችውን ዳይመንድ ለሱ ይዞለት እንዲመጣ ሲሆን ሊያመልጥ ከሞከረ ግን ከእስር ቤት የባሰ ቦታ ላይ እንደሚበሰብስ ይዝትበታል። ፋርፉል ስልክ ሰጥቶት ሲደውል እንዲያነሳለትም ያስጠነቅቀዋል። በሌላ በኩል ሞክ የወንጀል ህይወቱን ወደ ጎን በመተው በአስተናጋጅነት እየሰራ በቅርቡ ነፍሰ ጡር ከሆነችው ሚስቱ ጋር በእርጋታ እየኖረ ነው። ከበፊት ህይወቱ ሙሉ በሙሉ ወጥቷል። አንድ ቀን ሞክ ያለምንም ማስጠንቀቂያ አለቃውን ከስራ ያባርረዋል። ሞክ ለምን እንደዚህ እንዳደረገ ሲጠይቀው በበፊት የዝርፊያ ህይወቱ ምክንያት እንደሆነ ይነግረዋል። ሞክ ያንን ህይወት እንደተወ ቢናገርም አለቃው ግን ሊሰማው አልፈለገም። በድንገት ጄዲ ቤት መጥቶ ከሞክ ሚስት ጋር ሲያወራ ሞክ አይቶት በጣም ይደነግጣል። ለማውራትም ከቤት ይዞት ይወጣል። ከእስር ቤቱ እንዴት በጊዜ ሊወጣ እንደቻለም ይጠይቀዋል። ጄዲ ከአንድ ፖሊስ ጋር ስምምነት አድርጎ እንደሆነ ይነግረዋል። ተጨማሪ ዝርፊያን ማድረግ እንዳለበት፣ አንድ በቀላሉ ሊከፈት የሚችል ካዝና እንዳለና የልብስ ቤት ካዝና እንደሆነ ለሞክ ይነግረዋል። ሞክ ግን ከእንደዚህ አይነት ቢዝነስ መውጣቱን ይናገራል። በቅርቡ የባለቤቱ ቤተሰቦች ሊጠይቋቸው እንደሚመጡና አብሯቸው ምሳ ከበላ በኋላ ከዛ እንዲሄድ ለጄዲ ይነግረዋል። ያን ቀን ከሰዓት ላይ እንግዶቹ በሰዓታቸው ይደርሳሉ። ሁሉም ለምሳው ሰብሰብ ካለ በኋላ ጄዲ ስለ ሞክ የልጅነት ጊዜ ማውራት ይጀምራል። በመሃል ተረባም ስለነበረው እንግዶቹ ምቾታቸውን እያጡ ይመጣሉ። በኋላ ላይ ጄዲ መጠጥ ለመጠጣት ወደ ውስጥ ሲገባ ከሞክ አማች ጋር ይገናኛል። አብረው እንዲያጨሱም ይጠራዋል። በቀጣይ ጨዋታቸው እንግዶቹን መረበሽ ሲጀምር ሞክ ግብዣውን እያበላሸበት እንደሆነ ስለተሰማው
ንዴቱን መቆጣጠር አቅቶት ወንድሙን መደብደብ ይጀምራል። ጸባቸው ከመባባሱ በፊት ግን ባለቤቱ አቢ መታ ትገላግላቸዋለች። በኋላ ላይ ሞክ የዋሻትን ለማንጻት ጄዲ ወታደር እንዳልነበርና በዝርፊያ ወንጀሉ ታስሮ እንደነበር ይነግራታል። አቢ ግን እውነታውን አስቀድማ እንደምታውቅ ትነግረዋለች። ምክንያቱም በጄዲ አቋም ለውትድርና በፍጹም ሊመረጥ እንደማይችል ገብቷታል። በመቀጠልም ባለፈው ህይወታቸው ሁለቱም ስህተት ቢሰሩም ለምትወለደው ልጅ ሲሉ ያለፈውን ነገር እንዲተዉት ትነግረዋለች። በመቀጠል ጄዲ ወደሚያድርበት ሆቴል ይመለስና ስልኩ ላይ 17 ሚስኮሎችን ያገኛል። መልሶ ከመደወሉ በፊት ግን ፋርፉል ከኋላ ይመጣና መታጠቢያ ገንዳ ውስጥ ይከተዋል። ንዴት ላይ ያለው ፋርፉል ይሄ ሁሉ ጊዜ ሲደውልለት ለምን እንደማያነሳ ይጠይቀዋል። በቀጣይ ዳይመንዱ የት እንዳለ ሲጠይቀው ጄዲ እየፈለገው እንደሆነና ትንሽ ጊዜ እንዲሰጠው ይጠይቀዋል። ፋርፉል የተናገረውን ነገር ስላላመነው መሳሪያ በማውጣት በግድ ጄዲ አሻራው መሳሪያው ላይ እንዲያደርግ ያስገድደዋል። ሌላ ነገር ለማድረግ ከሞከረ በአሻራው ምክንያት ወደ እስር ቤት እንደሚያስገባውም ይነግረዋል። በዚህ ብቻ ያላበቃው ፋርፉል ጄዲን ኃይለኛ ቦክስ አቅምሶት ይሄዳል። ከደቂቃዎች በኋላ ጄዲ ከወደቀበት ሲነቃ ሞክ አጠገቡ ሆኖ ለፖሊስ እየደወለ ያገኘዋል። ጄዲ በፍጥነት ስልኩን ከሞክ ላይ በመወርወር ስለ ጉዳዩ ያስረዳዋል። ፖሊሱ መጥቶ እንዳስጠነቀቀው እንደመታውና እንዳያመልጥ አሻራው መሳሪያ ላይ እንዳስቀረም ይነግረዋል። ጄዲ አሁን የሚያስፈልገው ዳይመንዱ ብቻ ነው። ሞክ ለወንድሙ በማዘን ካዝናው የት እንዳለ ይጠይቀዋል። ጄዲም ቅርብ ወዳለ ከተማ እንደሚገኝና ስራውም 2 ቀን ብቻ እንደሚፈልግ ይነግረዋል። በቀጣይ ትዕይንት ሞክ ለባለቤቱ በመደወል የጄዲ አያት የሞት አፋፍ ላይ በመሆኗ ወደ እሷ ከተማ ወንድሙን መውሰድ እንዳለበት ይነግራታል። ይህን ስትሰማ አቢ በጣም ትበሳጫለች። በእንደዚህ አይነት ሁኔታ ላይ ሆና እንዴት እሷን ጥሎ ለመሄድ እንዳስቻለው ስትናገረው ሞክ ግን እንዳደረሰው እንደሚመለስ ይነግራታል። ይህንን ካላደረገ ለዘላለም ከነሱ ጋር መኖሩ የማይቀር እንደሆነ ሲነግራት በመጨረሻም አቢ በሀሳቡ ትስማማለች። በቀጣይ ወንድማማቾቹ ጉዟቸውን ይጀምሩና ምሽቱን አረፍ ለማለት አንድ ሆቴል ያርፋሉ። ወደ ክፍላቸው ሲገቡ አንድ አልጋ ብቻ ስለነበር እዛ ላይ ማን እንደሚተኛ ለመወሰን እጣ ይጣጣላሉ። ሞክ ቢያሸንፍም ጄዲ ለአመታት መሬት ላይ በመተኛቱ ለሱ ይለቅለታል። ጄዲ ግን በሀሳቡ ስላልተስማማ ሞክ እንዲተኛበት ይነግረዋል። በመጨረሻ ግን ሁለቱም አልጋው ላይ ሳይተኙ ይቀራሉ። ሞክ ሶፋ ላይ ሲተኛ ጄዲ ደግሞ መሬት ላይ ይተኛል። በቀጣዩ ቀን ፋርፉል ጄዲን ፍለጋ ወደ ክፍሉ ቢመጣም አልጋው ላይ ያገኘው አሻንጉሊቱን ብቻ ነበር። በስልኩ አድራሻውን ለማወቅ ሲሞክር ስልኩን ያገኘው መጸዳጃ ቤት ውስጥ ነበር። በሌላ በኩል ጄዲ ለወንድሙ ስራቸውን ከመጀመራቸው በፊት የሆነ ሰው ማግኘት እንደሚፈልግ ይነግረዋል። ሞክ ዝርፊያው ላይ ትኩረት ማድረግ ቢፈልግም ጄዲ ግን ወሳኝ ነገር እንደሆነ ያስረዳዋል። እስር ቤት በነበረበት ወቅት በኦንላይን ሁልጊዜ የምትደግፈው ልጅ ነበረች። እሷ በምትኖርበት ቤት ስለሚያልፍም እግረ መንገዳቸውን ልጅቷን ማግኘት ፈልጓል። ሞክ ምንም እንኳን ሀሳቡን ባይደግፈውም ከመስማማት ውጪ አማራጭ አልነበረውም። ከተወሰኑ ቆይታዎች በኋላ ወደ ቤቱ ይደርሱና ጄዲ ከፍቅረኛው ብቴዝዳ ጋር ይገናኛል። ስላገኘችው ደስተኛ እንደሆነችና ለረጅም ጊዜ ስትጠብቀው እንደነበር ትነግረዋለች። ወደ መኝታ ክፍሏን በመውሰድ መጨፈር ይጀምራሉ። በዚህ ጊዜ ሞክ ቤቷን መጎብኘት ጀምሮ ወደ ሳሎን በመምጣት የልጆች ፊልም ማየት ይጀምራል። ድንገት አንድ ዝንጀሮ መጥቶ ሳሎኑን ይዘጋዋል። ሞክ ደንግጦ አሁን ዝንጀሮ አጠቃኝ ብሎ በትኩረት ያየዋል። ዝንጀሮ ግን ሲጋራ ለኩሶ ማጨስ ይጀምራል። ስሙ ሳሙኤል እንደሆነም በምልክት ይነግረዋል። ሞክም በምልክት ራሱን ያስተዋውቀዋል። ቀስ በቀስ ዝንጀሮ መጠጋት ሲጀምር ሞክ ከቤቱ ሮጦ በመውጣት መኪና ውስጥ ይገባል። እነ ጄዲ መኝታ ቤት ውስጥ እያሉ ብቴዝዳ ወደ መጸዳጃ ቤት ስትሄድ ጄዲ አጋጣሚውን የስራ መታወቂያዋን ለመስረቅ ይጠቀምበታል። ወዲያውም በመስኮት ጋር በማምለጥ ወደ መኪናው በመግባት ይሄዳሉ። ለተወሰኑ ሰዓታት ከተጓዙ በኋላ ለምሽቱ ወደ አንድ ሆቴል ያመራሉ። ጄዲ ሻወር በሚወስድበት ወቅት ሞክ ቦርሳውን መፈተሽ ይጀምራል። ብዙ ደብዳቤዎችን አግኝቶ ሲከፍተው ከእናታቸው የተላኩ ስለሆኑ ይደነግጣል። በደብዳቤዎቹ ላይ እናታቸው እቅዳቸው እንዴት እየሄደ እንደሆነና ስለ እቅዳቸው ለሞክ እንዳይነግረው የሚያስጠነቅቅም ነበር። ሞክ ሁኔታው በጣም ስላበሳጨው እናታቸው እንዴት ለጄዲ ብቻ መልእክት ልትልክ እንደቻለች ጄዲን ያፋጥጠዋል። ጄዲ ሞክ ቶሎ ስለሚናደድና ትዕግስት ስለሌለው ለዛ እንደሆነ የደበቀው ይነግረዋል። ሞክ ግን ይህ ንግግር ይበልጥ ስላናደደው
ወንድሙን ስለ ውሸቱ ይወቅሰዋል። ጄዲ ምንም አይነት ካዝና እንደሌለና ሞክን እያታለለው እንደነበር ይነግረዋል። ሞክ የእቅዱ አካል መሆን ስለማይፈልግ ልብሱን ይዞ ለመመለስ ይወስናል። ወደ ኮሪደሩ እንደደረሰ ግን እናታቸው ከአንደኛው ክፍል ትወጣለች። ሞክ በመደናገጥ ከፎቁ ላይ ይወድቃል። በኋላ ላይ ሶስቱም ስለበፊት ጊዜ ለማውራት ወደ አንድ ባር ያመራሉ። በእናቱ የተናደደው ሞክ 25 ዓመት ሙሉ እንዴት መታ እንዳላየቻቸው ይጠይቃታል። ካት በበኩሏ በፖሊሶቹ ላለመያዝ ተደብቃ እንደቆየች ትነግረዋለች። በቀጣይ ትዕይንቱ ወደ አለፈው ጊዜ ይቀየርና ፍቅረኛዋ ዳይመንዶቹን ከዋጣቸው በኋላ እንደምንም ፖሊሶቹን ያመልጧቸዋል። ግሌን ግን ጉዳቱ ካቆሙ በላይ ይሆንና ህይወቱ ያልፋል። ፖሊሶቹ ፍለጋቸውን ስላላቆሙ የግሌንን አስክሬን ቀብራ ከከተማው በፍጥነት ትወጣለች። ወደ እነሱ ስንመለስ አሁን ወደ እነሱ የመጣችው በህይወት የመኖሪያዋ ጊዜ በጣም ትንሽ ስለሆነ እንደሆነ ትነግራቸዋለች። ሞክ ለማመን ቢቸገርም ጄዲ ግን የአይምሮ ካንሰር እንዳለባትና ከ1 ዓመት በላይ መኖር እንደማትችል ያስረዳዋል። ሞክ ይህንን ሁሉ ሲሰማ ከነሱ ጋር ለመስራት ፍላጎት አልነበረውም። ያለፈውን ስህተቱን መድገም አይፈልግም። ምንም አይነት ዳይመንድም እንደማይፈልግ ይናገራል። ጄዲ የቤተሰባቸውን ንብረት እያስመለሱ እንጂ የሚሰርቁት ምንም ነገር እንደሌለ ይነግረዋል። በተደጋጋሚ በአስተናጋጅነት ስራው ልጁን ለማሳደግ ከባድ እንደሆነ በመናገር ሞክን ያሳስበዋል። በመጨረሻ ሞክ ይህንን ዝርፊያ ብቻ ለመጨረሻ ጊዜ ለመስራት ይስማማል። በቀጣይ ቀን ሶስቱም እናታቸው ፍቅረኛዋን ወደ ቀበረችበት ቦታ ያመራሉ። በሌላ በኩል ፋርፉል ወደ ቤቴዝዳ በመምጣት ስለ ጄዲ ይጠይቃታል። እሷ ግን የት እንዳለ እንደማታውቅና ብታውቅ ራሱ እንደማትነግረው ትነግረዋለች። ይህ ንግግሯ ግን ፋርፉልን ስላናደደው እጇን ይዞ ለመጨረሻ ጊዜ ስለ ጄዲ ይጠይቃታል። በመጨረሻም ጄዲ ከወንድሙ ጋር በመምጣት መታወቂያዋን በመስረቅ ሳይሰናበታት እንደሄደ ትነግረዋለች። ፋርፉል ተጨማሪ መረጃዎችን ለማግኘት ሲጠይቃት ዝንጀሮ ወደ ውስጥ ጎትቶ በማስገባት ክፉኛ ይደበድበዋል። እና ሞክ በበኩላቸው የቤቴዝዳ መታወቂያ በመጠቀም ወደ ኮንስትራክሽኑ በመግባት የጄኤስቢ ማሽን ይሰርቃል። በቀጣይ ሶስቱም አስክሬን ወደ ተቀበረበት ቦታ ያመሩና መቆፈር ሲጀምሩ አስክሬኑንና ዳይመንዱን ያገኙታል። ወዲያው ግን የመሬቱ ባለቤት ከተወሰኑ ሰዎች ጋር በመምጣት ቤተሰቡን ማሳደድ ይጀምራል። ቦታው አሁን የግለሰብ ሆኖ ወደ ጎልፍ መጫወቻ ተቀይሯል። በዚህ መሃል አንደኛው ጄዲን ቢይዘውም ሞክ እንደምንም ያስለቅቀዋል። በመጨረሻም ሶስቱም አምልጠው ወደ አንድ ጫካ በመግባት የእናታቸውን ፍቅረኛ አጽም ለመቅበር ይወስናሉ። ዳይመንዶቹን ከያዙ በኋላ ጄዲ ሁሉም ነገር በእቅዳቸው መሰረት እንደሄደ ያስባል። ከዚህ ሁሉ ዓመታት በኋላ የእናታቸው እቅድ በመሳካቱ ደስ ይላቸዋል። እስር ቤት የገባበትን ጊዜ፣ ሞክ ስራውን ያጣበትንም ጊዜ ያስባል። በዚህ መሃል ግን ሞክ ግራ ይጋባል። ምክንያቱም ከሬስቶራንቱ መባረሩን ለማንም አልተናገረም ነበር። በዚህ ጊዜ ነበር እናቱና ጄድ ወደ ዝርፊያው እንዲገባ ሆን ብለው ያሰቡት ነገር እንደሆነ ያወቀው። በዚህ የተበሳጨው ሞክ ሰላማዊ ህይወቱን የበጠበጠበትን ጄዲን ተወቃሽ ያደርገዋል። በሁለቱ መካከል የነበረው ክርክር እየተባባሰ መጥቶ ሞክ በጣም ስለተናደደ ወንድሙን ገፍትሮ መቃብር ውስጥ ይጨምረዋል። ራሱን ለማረጋጋት ምንጩ ዳር ሄዶም ይቀመጣል። እናቱም ወደ ሞክ በመምጣት እንዲረጋጋ ትነግረዋለች። ሞክ ግን እናቱ የመጣችው ለዳይመንዱ ወይስ ለነሱ ብላ እንደሆነ ይጠይቃታል። እነሱን ባለመንከባከቧ ይቅርታ በመጠየቅ የቀራትን ጊዜ ከነሱ ጋር ለማሳለፍና የተወሰነ ብር ልታስቀምጥላቸው እንደፈለገች ትነግረዋለች። በቀጣይ የአይምሮ ካንሰር እንዳለባትና ትንሽ ጊዜ እንደሚቀራት ትነግረዋለች። በዚህ ሰዓት ፋርፉል ከየት መጣ ሳይባል ጄዲን ከጀርባው በመያዝ ዳይመንዶቹን እንዲያስረክበው ይጠይቀዋል። ሞክ ክርክራቸውን እንደሰማ በፍጥነት መጥቶ ፖሊሱን ይጥለዋል። ፖሊሱ ግን ሁለቱንም በቀላሉ በቁጥጥሩ ስር በማዋል ያስራቸዋል። በዚህ ጊዜ ጄዲ ምንም አማራጭ እንደሌለው ስለገባው ዳይመንዶቹን ይጥላቸዋል። በዚህ ጊዜ እናታቸው ታነሳቸዋለች። ፋርፉል ልጆቿን ከማትረፍና ዳይመንዱን ከመውሰድ ምርጫ ይሰጣታል። ለተወሰኑ ደቂቃዎች ካሰበችበት በኋላ ራስ ወዳድነቷ ስለበለጠባት ዳይመንዱን ይዛ ታመልጣለች። ፋርፉል በውሳኔዋ በመገረም ወንድማማቾቹን ወደ መኪና ይወስዳቸውና ወደ ጣቢያ እንደሚወስዳቸው ይነግራቸዋል። ጄዲ ፋርፉልን በጉቦ እንደሚያስከስሰው ሲነግረው ፋርፉል ግን ከሱ ይልቅ እሱን እንደሚያምኑት ይነግረዋል። ጄዲ እናታቸው እንደምትመለስ ቢናገርም ንዴቱ ያለቀቀው ሞክ ግን እንደማታደርገው ያውቃል። ብዙም ሳይቆይ መርማሪው ጉዞውን ሲቀጥል ወንድማማቾቹ ግን መጣላትና መደባደብ ይጀምራሉ።
በዚህ መሃል ጄዲ ፋርፉልን በካልቾ ስለመታው መኪናው መስመሩን ስቶ ይጋጫል። ይህ ሁኔታ ፋርፉል ራሱን እንዲስት ስላደረገ ወንድማማቾቹ አጋጣሚውን ተጠቅመው ያመልጣሉ። ራሳቸውን ከፈቱ በኋላም ቅርብ ወደ ነበረው የብረት ማከማቻ በመሄድ ትንሽ እረፍት ለማድረግ ይሞክራሉ። ሞክ ለሚስቱ በመደወል በቅርቡ እንደሚመለስም ይነግራታል። ከዛ ጄዲ ለሞክ ከዝርፊያ የሚወጣበትን የመጨረሻ እድል ይሰጠዋል። ሞክ ግን እናታቸው ይዛ የጠፋችውን ዳይመንድ ፈልገው አግኝተው ጉዳዩን እስከ መጨረሻው ለመቋጨት ያስባል። እናታቸው ግን ዳይመንዶቹን በመሸጥ ብር ታገኝባቸዋለች። የተወሰኑ ዳይመንዶችን ግን ለራሷ አስቀምጣ ነበር። ያገኘችውን ገንዘብ ይዛ በመውጣት ላይ ያለች ልጆቿ እየጠበቋት ታገኛቸዋለች። እና ሞክ በእናታቸው ላይ ያላቸው ተስፋ ሙሉ ለሙሉ ስለጠፋ ገንዘቡ ምን ልታደርግ እንደሆነ ይጠይቋታል። እናታቸው ምክንያት ለመስጠት እየተብሰለሰለች በመምሰል ሮጣ ታመልጣቸዋለች። ወንድማማቾቹ ተከትለዋት አንድ ሞል ላይ ይደርሳሉ። ገንዘቡን ለመቀበል ሲታገሉም ገንዘቡን የያዘው ቦርሳ ከፎቁ ላይ ወደ መሬት ይወድቃል። ጄዲ መሬት ላይ ስለነበር ገንዘቡን ሲያነሳው ፋርፉል በድንገት መሳሪያ ይዞ አጠገቡ ይደርሳል። በተደጋጋሚ በመተኮስ አንድ ባንድ እንደሚጨርሳቸው ይናገራል። ጄዲና ሞክ ፋርፉልን ለማረጋጋት ገንዘቡን በማስቀመጥ እጅ ይሰጣሉ። ፖሊሱም አንድም ብር ሳያስቀሩ ለሱ ገንዘቡን እንዲሰጡት ያዛቸዋል። በዚህ ጊዜ ሁለት ወንድማማቾች መጨረሻቸው እንዲህ በመሆኑ እርስ በርስ መወቃቀስ ይጀምራሉ። እናታቸው ነገሩን በዝምታ ፎቁ ላይ ሆና እየተከታተለች ነበር። ፋርፉል ወዲያው መሳሪያውን አየር ላይ በመተኮስ ብሩን ወደሱ እንዲወረውሩለት ያዛቸዋል። እነሱም እንዳላቸው ካደረጉ በኋላ ፋርፉል ቦርሳውን ሲከፍተው የአይን ማቃጠያ ስፕሬው ፊቱ ላይ ይረጭበታል። ፋርፉል አይኑ ተቃጥሎ በየቦታው ሲተኩስ አንደኛው መሳሪያ የተቀመጠ የጋዝ ሲሊንደር ስለመታ ቤቱ በፍንዳታ ይታወቃል። ፋርፉል በፍንዳታው መሰረት ይወድቃል። በዚህ ጊዜ ወንድማማቾቹ ቦርሳውን ይዘው ለማምለጥ ሲሞክሩ ቦታው በፖሊስ መከበቡን ያስተውላሉ። ሁሉም ነገር እንዳበቃ ተሰምቷቸው በቆሙበት እናታቸው ትመጣና ለሁሉም ነገር እሷ ኃላፊነት ለመውሰድ ወስና በጓሮ በር እንዲወጡ ትነግራቸዋለች። ፊልሙ በቀጣይ ከተወሰኑ ሳምንታት በኋላ ይወስደንና ሞክ አንድ ጉበኛ ዳኛ ጋር በመሄድ የእሱን ድርሻ ከሞክ የአሻራ መሳሪያ ጋር ለማቀያየር ጥያቄ ያቀርብለታል። ዳኛው የፋርፉል አባት ስለነበር ያለምንም ማመንታት ይስማማል። ከዛ በመቀጠል ሞክ ወደ ባለቤቱ ይመለሳል። ጄዲም በዛው ምሽት ወደዛ ይመጣል። ለመጀመሪያ ጊዜ ቤተሰቡ አንድ ላይ በመሰብሰብ ለረጅም ጊዜ ያመለጣቸውን የቤተሰብ ፍቅር ያገኛሉ። በኋላ ላይ ጄዲና ሞክ ሲያወሩ ጄዲ በሞክ ሴት ልጅ ስም በድርሻው መሬት እንደገዛበት ይነግረዋል። ሞክም የሱን ድርሻ መሳሪያ እንደቀየረበት ይነግረዋል። አሁን ሁለቱም ወደ ድህነታቸው ተመልሰዋል። ቢያንስ ግን ወንድማማችነታቸውን አትርፈዋል። ከተወሰኑ ወራት በኋላ ጄዲ፣ ሞክ፣ አቢና አዲሷ ሴት ልጃቸውን ይዘው እናታቸውን ሊጠይቁ ወደ እስር ቤት ይሄዳሉ። እናታቸው አብሮ ስላየቻቸው ደስ ይላታል። በተለይ ደግሞ የልጅ ልጇን ስላየች በጣም ትደሰታለች። የጥየቃ ጊዜያቸው እንዳለቀም ተሰናብተዋት ወደ ቤታቸው ይሄዳሉ። ቤታቸው ጋር ሲደርሱ ጄዲ ሞክን ያስቆመውና ሁለት ዳይመንዶችን ያሳየዋል። ለካ እናታቸው እጇን ከመስጠቷ በፊት ዳይመንዶቹን ውጧቸው ነበር። ቀስ ብላም ለጄዲ በመስጠት ልጆቿ የተሻለ ህይወት እንዲኖሩ ነግረው ነበር። ሞክ ይሄን ሲሰማ በጣም ደስ ይለዋል። ልጁንም በምቾት ማሳደግ እንደሚችል አውቋል። ለዛሬ ይዘንላችሁ የመጣነው ፊልም ይሄንን ይመስል ነበር። በፊልሙ እንደተዝናናችሁ ተስፋ እናደርጋለን። እንደዚህ አይነት አዳዲስ የፊልም ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ የፊልም ቪዲዮ እስከምንገናኝ ሰላም ቆዩ። እወዳችኋለሁ።